አለየውም ብዬ ምን አይነት ህይወት ይኖረኛል ልጆቼ ምን አይነት አስተዳደግ ያድጋሉ የሚለው መጀመሪያ ቆም ብዬ አስባለሁ ከዛ ደግሞ እናንተም ኮሜንት ያለው ማለት ነው እንደገና ደግሞ ሲፈጠር እንትን የባል ሐቅ አለብሽ የባልሽን ሐቅ ዘሽ ነው የምትዞሪው የባልሽን ኒካዘሽ ነው የምትዞሪው በቃ ብዙ ባሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው መጠየቅ የምፈልገው ምንድነው መጠየቅ የምፈልገው አሁን እኔ ሰይድ አግብቷል አይደል ሁለተኛ ሚስት ሐላል እንደሆነ አውቃለሁ ብቀመጥም በቃ እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደል ስለ ዲኑ የምታውቁ በደንብ ነው የምታውቁት ማለት ነው ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ይሄ ሁሉ ነገር ሳይድ ለምሳሌ በገንዘብ ይችላል ገንዘብ ያለው ሰው ነው ማግባት የሚችለው አይደል ሰይድ በገንዘብ 4 ሚስት አግብቶ መኖር ይችላል እኔ ግን ገንዘቡ ደስታ አንዳንዴ እኮ ገንዘብ ደስታ አይሆናችሁም አይደል እንዴ ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት ፈልጋለሁ ብዬ መጠየቅ አልችልም ከሰይድ ጋር መፋታት አልችልም ያኔ እኔ አሁን ማለት እንፈልገው ምንድነው በደንብ እንድትመልሱልኝና እንድትነግሩኝ እኔ ይሄን ቪዲዮ ኮሜንቱን በደንብ ስለማነብ ማለት ነው እኔ ሰይድን መፍታት እችላለሁ ወይስ አልችልም እኔ መኖር አልፈልግም መፋታት ትፈልጋለሁ አንተ ሁለተኛ ሚስት ስላገባክ እኔ ካንተ ጋር መኖር አልፈልግም በቃ የልጆች አባት ነው ልጆቹን በስነ ስርዓት እንደዚህ ሳንሯሯጥ ልጆቹን ያያል እኔ ደግሞ መለየት ከሱ ጋር ፈልጋለሁ ስለዚህ ይሄን ነገር እንድትነግሩ ይፈልጋሉ መለየት حرام ነው የምትሉ ካላችሁ አስብበታለሁ በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቀም እንዴት እንደሆነ ብቻ እናንተን ኮሜንት አነባለሁ መልሱልኝ መለየት ይችላል ወይስ አልችልም ኒካ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው አንደኛው ይሄ ነው ማለት ነው እንደምትመልሱልኝ ተስፋ አደርጋለሁ ሁለተኛ ደግሞ ያ እምነቴን ቀይራለሁ ባልኩበት ጉዳይ ማለት ነው ትንሽ ቅር ያላችሁም አላችሁ እኛ ምን አገባን ያላችሁኝ ማለት ነው በተረፈ ግን ምንድነው እኔ ሲፈጠር እንደውም ያለቀኩት በጣም ብዙ ቪዲዮ አለ ማለት ነው እኔ ቁጭ ያወራሁት ነው አይደል እንደዚህ ከቤተሰቦቼ ጋር የቀረጽኩት ቪዲዮ ነበር ለለቀው አስቤ ማለት ነው ወላሂ ብዙ ቪዲዮ ያልተለቀቀ ቪዲዮ አለ እኔ እሱን አለቀውም ለምን ሰው ሊከፋብኝ ስለሚችል ማለት ነው ስለዚህ እኔ ሲፈጠር በመጀመሪያ ደረጃ ከክርስትና ወደ እስልምና ስገባ ነገ ከሰይድ ጋር አንዳንዴ እኮ መለያየት ብቻ አይደለም ሞትም ሊመጣ ይችላል የሆነ ነገር አላህ እድሜ ይስጠው ወላሂ አላህ እድሜ ይስጠው ለልጆቼ ይኖርላቸው ማለት ነው እኔ አሁን እንደዚህ ቢሆን ምናምን የሰይድን ክፉ መቼም አልመኝም ወላሂ ላዚም ስለዚህ ሰይድ በቃ ባሌ ብቻ ሳይሆን ብዙ ነገር ስለሆነ ይኖርላቸው እኔ እነሱን ያላስማማን ነገር ቢኖርም እንኳን የልጆች አባት ነው ስለዚህ ምንድነው ያን ነገር ሰይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ሰይድ ወይ ከሰይድ ጋር ሲፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆቼንም የየርኩኝ ክርስትና ላስነሳ አይደለም እኔ አልহামዱሊላህ ረቢል ዓለሚን ሰልምን ነገ ክርስትና አነሳለሁ ብዬ አይደለም በእስልምና ድርድር አላቀም ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳ አላህም በዚህ ያጥናኝ ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል በጣም ብዙ ልጆች ዱዓ ያረጋችሁልኝ ነው አልহামዱሊላህ ዱዓ ላረጋችሁልኝ ለኔ ዱዓ እንዳረጋችሁልኝ አላህ ከጭንቅ ነገር አላህ ይፈርጃችሁ ማለት ነው እናንተ የምትፈልጉትን ነገር አላህ ያድርግላችሁ እና ምን ልፈልጌ ነው በእስልምና እኔም ልጆቼም እንኳን ልጆቼ በቃ የሙስሊም ልጆች ናቸው አይደል እንኳን ልጆቼን ያለነሳብ በእስልምና ያልደራደር ማለት ነው አላህ በሻሃዳ መንገድ አላህ በቀጥተኛው መንገድ ወደሱም ሲጠራኝ አላህ በዚሁ እንደዚሁ ልሞት ማለት ነው እና አላህን መመለምነው ሙስሊም እንድሞት ነው ለምን ሰው መጨረሻውን ስለማያውቅ ማለት ነው እና እስካሁን ባለችበት ሰዓት እኔ በእስልምና በጭራሽ የምደራደርበት ነገር አይደለም በጭራሽ ማለት ነው እና እኔ ሰይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበር እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው
እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው፣ በቃ ተዋት፣ አትጠይቋት እያለ ነበር። እሱ በጣም ነበር ለኔ የሚከራከርልኝ ማለት ነው። በቃ ሙስሊም ናት፣ በቃ ተዋት፣ ልጆቿ ሙስሊም ናቸው፣ ተዋት። እኔ ወላሂ በቃ ትንሽ የሆነ ነበር የማውቀው እና እሱ ምንድን ያለኝ እህት አለም ወደ ክርስትና እምነት መመለስ ትፈልጊያለሽ? ለሱ ብለሽ ነው ሙስሊም የሆንሽው? ለሱ ብለሽ ሙስሊም ከሆንሽ አሁን እሱ ስለሌለ ወደ ክርስትና ተመለሽ። እስልምናውን ፈልገሽውና ገብቶሽ ከሆነ ደግሞ እኔ አንድ ሰው ጫፍሽን እንዳይነካሽ ነው የማደርገው እንዴ እኔ ወንድምሽ እያለ ምናምን እያለ እንደውም በቃ አኮራኸኝ። አንድ ነው ለቤቱ እና በጣም ነበር ደስ ያለኝ። በዚህ አጋጣሚ አመሰግናለሁ። ባይ ቪዲዮን እንኳን አየው ግን ያው አመሰግናለሁ ልበለው ብዬ ነው። እና አልሐምዱሊላህ ረቢል ዓለሚን እና ጾሙ የዘንድሮ ጾም ከብዶ የነበር እውነት ለመናገር ብቻዬንም ስለሆንኩኝ ምናምን ነገር ግን እንደዛ ነው። አልሐምዱሊላህ ሽኩር አልሐምዱሊላህ ረቢል ዓለሚን። በእስልምናዬም በእምነቴም ያለውን ጉዳይ እዚህ ጋር ዘጋለሁ ማለት ነው። ከዚህ በኋላ ስለዚህ ነገር ማንሳት አልፈልግም። እና ምንድን ነው ሌላው ደግሞ ከሳይድ ጋር ተመለሽ። በጣም ብዙ ሰው ማለት ነው በቃ ግልብጥ ነው ያላችሁብኝ ማለት ነው። በጣም ነው ያዘንኩት፣ እውነት በጣም ነው ያዘንኩት። እና ለማንኛውም ግን መልሱልኝ ማሱን ማለት ነው። መልሱልኝ እኔም ወይ እንድመለስ ወይ እንድንለያይ ማለት ነው። ለምን እኔ ከአዩ ጋር እንደ እውነት ከሆነ ማንም እውነት ለመናገር ከሆነ እኮ ሰው በሰው ለመፍረድ እንችኩላለን እንጂ ማንም ሰው ሁለተኛ ሚስት እንዲገባባት የምትፈልግ ሴት የለችም። ወንዶች ስለሚፈልጉ ከሐራም መንገድ በሐራም ከሚሄድ በሐላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለችም። ማንም ሰው ግን ምን ታካብዳለች፣ በቃ አገባ ያግባ ችግር የለውም ሐላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ሚስት ሆኜ እኔ ምናልባት የመን እያለሁኝ የመኒ ሴት የዛ ሀገር የአረብ ሀገር ሴት አግባ ብዬዋለሁ። አግባ ያልኩት ደግሞ እዛው ከሀገሩ ላይ እዛ አበሻ ከምታገባ እዚሁ አግባ ብዬዋለሁ ያልኩበት። አንዳንዴ እኮ ብዙ ነገር እኮ የማይወራ ነገር አለ አይደል እንዴ? ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት ብል ምናልባት እኔንም ልትደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለኩስ ነው የኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ ጠይቃችሁ ንገሩኝ። እኔ ካልፈለኩስ ሁለተኛ ሚስት መሆን ካልፈለኩስ እኔ በቃ ልጆችን ማሳደግ በቃ ባል የሚባል ካልፈለኩስ ከነጭራሹ ማለት ነው። እንደ ግዴታ እኮ ከወንድ ጋር ኑሩ የሚል ህግ የለም እኮ። እኔ ባል በቃ ብቻዬን ልጆች ሁለት ልጆች አልሐምዱሊላህ ሁለት ልጆች አሉኝ። በቃ ልጆቹን እያየ በቃ ለልጆቹ ማድረግ ያለበትን ነገር እያደረገ ልጆችን እያስተማርኩኝ እኔም ደግሞ ከዚህ በኋላ ከሀገር የምሯሯጥበት ልጄ ለትምህርት ስለደረሰች ትምህርት መግባት አለባት። ስለዚህ ሁሉን ነገር መስመር ማዛዝ ነው እንጂ ፈልገው እንደዚህም አልሯሯጥም ማለት ነው። ሁለተኛ ነገር ደግሞ ምንድነው እኔ መጀመሪያ የመን እያለሁ ማለት ነው እኔ ሰይድ እንዳገባ ሰሞን እሱ ራሱ አሁን እኔ ኢቱ ላይ ወጥቼ ስስቅ ምናምን ሱመያ በጣም አፌሽ ምናምን ያላችሁኝ ነበር ማለት ነው። እኔ እሱ እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛው ነው ያፌዘብኝ ነበር። ስለዚህ እኔ ብድሬን የመለስኩት ምንም ነገር ያደረኩት